የመጣነው ከስፖርት ቤተሰብ ነው። አዲስ አበባ ከስፖርት ቤተሰብ የመጣነው እንግዲህ በዋዊን ወክላችሁ ነው እዚህ የመጣችሁትና በቴክኖሎጂ ዘርፉ ምን እየሰራችሁ እንደሆነ እንዴት እየሰራችሁ እንደሆነ 2 ደቂቃ ወስደ ገለጻ ሰጣችኋለሁ ማለት ነው። በመጀመሪያ እንኳን ደህና መጣችሁ። እኛ ያው የዋዊ ቴክኖሎጂ ላይ ነው ወክለን የመጣነው። በዋናነት እኛ ምንድነው የምናደርገው ሲስተም ዝርጋታ ላይ ነው። ለምሳሌ ማነቆ ናቸው ለምናስባቸው ዲጂታላይዝ ለማድረግ መሰናክል ናቸው ለምናስባቸው ለነዛ መፍትሄ ነው የምንሰጥ ማለት ነው። በዋናነት ለምሳሌ የምታዩዋቸው እነዚህ ቦርዶች ስማርት ቦርድ ናቸው። ለምሳሌ በቀላሉ እኔ የሆነ አንድ መምህር ቢጽፍ ለምሳሌ እንደዚህ ጽፎ ማስተካከል የሚችልበት መንገድ አለ። ጽፎ እንኳን ባይ ሰርቶ እያሳየ ነው የሚለው ወንድሞቼ እዚህ ያሉ 2 ደቂቃ ወስዶ ያሳዩናል ማለት ነው። በደንብ ከስፖርት ቤተሰቦች ስለመጡ በደንብ የሚሰሩትን ስራ እስከዛሬ ምን ሰራችሁ፣ ወደፊት ደግሞ ምንድነው የሚሰሩ፣ ምን ደረጃ ላይ ነን፣ ወዴት እያደግን ነው የሚለው 2 ደቂቃ ወስዳችሁ በደንብ ለስፖርት ቤተሰብ የሚያስፈልጉ የተለያዩ ሞዴሎችን ዴቨሎፕ አድርጓል። ለምሳሌ በአግሪካልቸር ላይ በተለያዩ በኮንስትራክሽን ላይ የሚሰሩ በተለይ ደግሞ በስፖርት ሲስተም ላይ የሚሰሩ በተለይ ደግሞ ሄልዝ ላይ በኢሲጂ ላይ በተለይ በብረስት ካንሰር ዙሪያ ላይ የተሰሩ የተለያዩ ሞዴሎችና የተለያዩ ፕሮጀክቶች ተሰርተዋል። ከነዛ መካከል እኔ እዚህ ጋር ደግሞ ማሳያችሁ አንደኛው የኤአይ ቤዝድ ስማርት ስፖርት ሲስተም ነው። እንደምታውቁት ስፖርት ሲስተም ላይ ብዙ የወንጀል ሂደቶች አሉ፣ ፕሮሰሶች አሉ። እነዚህ የወንጀል ሂደቶችና ፕሮሰሶች ታይም እና ጊዜ በጣም ነው የሚወስዱት። ስለዚህ በተለይ ደግሞ ብዙ ጊዜ የወንጀል ሂደቶች በእያንዳንዱ ችሎቶች ላይ ቮይስ ሪከርድ ይደረጋል። ስለዚህ ቮይስ ሪከርድ ሲደረግ እነዛ ቮይሶች ግዴታ ትራንስክራይብ የሚደረጉት በሰው ነው እና የተለያየ ያልተፈለገ ሰው ቤታችን ቢመጣ እንኳን ያን ሰው አይደንቲፋይ አድርጋ ትክክለኛ ሰው ወይ መቶ ማያውቅ ሰው መጥቷል ቤት ቼክ አድርገው የአላርም ሲስተሞች አሉ። ይህንን እየተጠቀምን ሰው እንዳይነካብሽ ቀጣይ እዚህ ጋር መልካም ቀጣዩ ይሄ ነው። እሺ በድጋሚ እንኳን ደህና መጣችሁ። ብዙ ጊዜ ቴሌቪዥን ላይ ኢትዮ ቴሌኮም ስማርት ሲቲ ተፈራረመ ሲባል ሰምታችሁ እንደሆነ እርግጠኛ ነን። የምናደርገውን ነገር በቀላሉ ልንገራችሁ። የመጀመሪያው እዚህ ጋር ነው። ይሄኛው ስማርት ያልሆነው ነው። ይሄ ደግሞ ስማርት የሆነው ነው ሲቲ። ይሄንን አያችኋ? ይሄ ስማርት ነው፣ ይሄ ስማርት ያልሆነው ነው። ስማርት ያልሆነው ላይ ብዙ ቁፋሮዎች ይኖራሉ። ምክንያቱም ብዙ ኮሚኒኬሽኖች የዴታም የፓወርም ኮሚኒኬሽኖች የሚሆኑት በገመድ ስለነበረ ብዙ ቁፋሮዎች እየዘለላችሁ ማንቆፈረው እናንተ እንኳን ከስፖርት ስለመጣችሁ መዝለሉ ጥሩ ነው ለእናንተ። ግን ማንቆፈረ እየተባለ ብዙ ነዋሪዎቻችን የደህንነት ስጋት ሊሆንባቸው ይችላል፣ የፊዚካል ችግርም ሊመጣባቸው ይችላል። ግን ምን ማድረግ እንችላለን? ዋየርለስ የሆኑ ኮሚኒኬሽኖችን በ5G በማድረግ ምንም ላንቆፈር እንችላለን ማለት ነው። አንድ ሁለተኛው የሴፍ ሲቲ የምንለው የስማርት ሲቲ የመጀመሪያው ደረጃ ሴፍ ሲቲ ይባላል። ምንም አይነት የደህንነት ማረጋገጫ ወይም ደግሞ ደህንነቱ የተጠበቀ ነዋሪ ለማፍራት ካሜራ ጋጀቶች የሉ። ይሄ ማለት የጸጥታ አካላትን ዲጂታሊ ማገዝ አልቻልም ማለት ነው በድሮው ላይ። ነገር ግን እዚህ ስማርት ሲቲው ላይ እነዚህ ካሜራዎችን እየተከለን የጸጥታ አካላትን ዲጂታሊ ማገዝ እንችላለን። ሴንትራል ኮንትሮል ስቴሽን ወይም ሲቹዌሽን ሩም በሚባለው እዛ ውስጥ ሆነን ሙሉ ከተማን መቆጣጠር እንችላለን፣ ወንጀሎችን መቀነስ እንችላለን ነው። ሌላ ደግሞ እዚህ ጋር ብዙ ጊዜ ስትመጡ አሁን ራሱ በመኪና ስትመጡ 120 ሰከንድ ወይ 60 ሰከንድ ቁጥር ስለተባለ ብቻ ዝም ብሎ ቀይ አብርቶባችሁ መኪና ቢኖርም ባይኖርም ቀይ አበራና 120 ሰከንድ ያስቆማቸዋል። አሁን ግን ቴሌ የተከላቸው እነዚህ ካሜራዎች ኤአይ ሪሽ ስለሆኑ ስንት መኪና እየመጣ እንደሆነ ይቆጥሩና በመኪናው ልክ ነው ቁጥር የሚሰጡት ማለት ነው እንጂ 120 ቁጥር ስለተባሉ አይቆጥሩም ማለት። ሌላው ደግሞ እነዚህ ካሜራ ምን ያደርጋሉ? ምን አይነት መኪኖች እንደሆኑ አይደንቲፋይ ማድረግ ይችላሉ፣ መለየት ይችላሉ።
አምቡላንስና የእሳት አደጋ መብራት ካገኙ መኪና ካገኙ ለነሱ ቅድሚያ በመስጠትም ህይወትን ማትረፍ ይችላሉ። ኢትዮ ቴሌኮም ከ16 በላይ ከተሞችን ስማርት ሲቲ አድርጓል። በቅርቡ እንግዲህ ሙሉ ከተሞቻችን ስማርት ሲቲ እና ሴፍ ሲቲ እንደሚሆኑ እርግጠኛ ነን። በጣም እናመሰግናለን። ይህ የምታዩት ለዛ የተዘጋጀ ነው። ማህበረሰባችን ወይ ታዳሚዎቹ እዚህ ጋር ከላይ ይቀመጣሉ። እዚህ ጋር ደግሞ እናንተ ልትሆኑ ትችላላችሁ። ሌላ ስፖርት ባለቤት ሊሆኑ ይችላሉ። እዚህ ቦታ መጥተው የሚሰሩትን ስራዎች ሊያሳዩ ይችላሉ ማለት ነው። ይሄ የምናየው በአንዴ ወደ ላይም አለ 50,000 ሰዎችን በአንዴ ማስተናገድ ይችላል ማለት ነው። ስለዚህ አሁን ደግሞ ላይ ወጥተን ኢትዮጵያ በራሷ አቅም ምን እየሰራች ነው፣ ወደ ውጭ ምን ኤክስፖርት እያደረግን ነው። ከዚህም በፊት ብዙ ነገሮች ኢምፖርት ነው የምናደርገው ከውጭ። አሁን ደግሞ በራሳችን አቅም ሰርተን ወደ ውጭ ኤክስፖርት የምናደርጋቸው ነገሮች ምንድን ናቸው የሚለውን ሃይላይት አይተን ወደ ውስጥ እንገባለን ማለት ነው። እንደዚህ አይነት ደግሞ ከዚህ የሚበልጥ ደግሞ አንድ አዳራሽ ወደ ላይ ወጥተን እናያለን። እሱ 4,000 ሰዎችን በአንዴ ማስተናገድ ይችላል ማለት ነው። ትላልቆቹ 2 ናቸው፣ አነስተኛዎቹ ደግሞ 8 ናቸው። አነስተኛዎቹን ገብተን አናይም ጊዜ ስላለን አሁን የምናየው ትልቁን አንድ ደግሞ የአርት ጋላሪ እሱ ጎን ያለው እሱን አይተን ወደ ኤግዚቢሽን ወደ ዋነኛው ኤግዚቢሽን ገብተን እንጨርሳለን። ሆቴሉ ጋር ትንሽ ሰዓት እየሄደብን ስለሆነ ሆቴሉ ምንድነው አገልግሎቱ፣ ፓርኪንግ አለ እዛ ስር እንዴት ነው የሚሰራው የሚለውን እዛ መጨረሻ ላይ ገለጻ አድርጌላችሁ እንጨርሳለን ማለት ነው። ስለዚህ ቶሎ
ሰላም ቤተሰቦች፣ የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ። ቻው።